መስጠት መታደል ነው። የባለ እጅ ልጆች የአረጋውያን በጎ አድራጎት ድርጅት ጧሪ ደጋፊ የሌላቸውን አረጋውያንን መሰረት አድርጎ ሕጋዊ እውቅና አግኝቶ ወደ ሥራ የገባ ድርጅት ነው። ድርጅቱ እውቅና አግኝቶ ከሰራቸው የእርቅና ሰላም፣ በአልጋ የተኙ ከ100 በላይ ወገኖችን መጠየቅ፣ የአረጋውያንን ማረፊያ አፍርሶ ባለ 1 ፎቅ ሊሆን እንደሚችል ተደርጎም ከ2.5 ሚሊዮን ብር በላይ በፈጀ በጀት የአረጋውያንን ቤት ማስገንባት ተጠቃሽ ናቸው። ታዲያ እነዚህን ሥራ ሲሰራ የነበረው ድርጅታችን ተደራሽነቱን ማስፋትና ሁሉንም የህብረተሰብ ክፍል ተጠቃሚ ማድረግ ዘላቂ መፍትሄ እንደሚያመጣ በመታመኑ የድርጅቱን እይታ ከፍ በማድረግ ለ197 የህብረተሰብ ክፍሎች በህዳሴና በጥበብ በቀጨኔ ጤና ጣቢያዎች ለ1 ዓመት የሚቆይ የጤና መድህን ዋስትና በብር 400,000 እንዲገዛላቸውም ተደርጓል። የዕለት ምግብ ችግር የገጠማቸውን ከሚመለከታቸው ባለድርሻ አካላት ጋር በመሆን በመስፈርት የልየታ ስራ በመስራት 130 የህብረተሰብ ክፍሎችን በሳምንት 2 ቀን በጨረታ አሸናፊ በሆነው እተተንቦ መታሰቢያ መሰረት ካፌና ሬስቶራንት ዘወትር ረቡዕና አርብ ምገባ እየተከናወነ ይገኛል። አረጋውያኑን ከተረጅነት ለማላቀቅና ወጣቶችን ተጠቃሚ ማድረግ እንዲቻል በምገባ ለሚጠቀሙ ለልጆቻቸው የጥልፍና የስፌት ሥራ እንዲሰሩ የስልጠናና የማቴሪያል ድጋፍ ለማድረግ ሙሉ ዝግጅት አድርጎ ሰዎችን የመለየት ሥራ እየተሰራም ነው። ከዚህ በተጨማሪ አረጋውያኑ ጊዜው እንዲያልፍላቸው በአቅማቸው ሥራ ሰርተው መንቀሳቀስ እንዲችሉም የገቢ ምንጭም ለማሳደግ እንዲረዳቸው የጧፍ ምርት አምርተው እንዲጠቀሙ የጧፍ ማምረቻ ማሽንና የመቋቋሚያ ጥሬ ዕቃዎችን በመግዛት ለአረጋውያን በማስረከብ የምርት ሥራውን ማስጀመር ተችሏል። ወጣቶችን ተጠቃሚ ከማድረግ አንጻር የባለ እጅ ልጆች አረጋውያን በጎ አድራጎት ድርጅት ተተኪ ትውልድ ማፍራት እንዲቻል ወጣቶች ላይ መስራት አስፈላጊ መሆኑን በማመን በትምህርት ዝግጅታቸው የተሻሉ ነገር ግን በኢኮኖሚ ችግር ከትምህርታቸው እንዳይዘናጉ በ2018 ዓመተ ምህረት የትምህርት መጀመሪያ ላይ ድጋፍ ለማድረግ በሂደት ላይ ይገኛል። ታዲያ ይህን ሁሉ ሥራ ለመስራት የፋይናንስ አቅም መሰረታዊ ነገር ነውና ይህ ሥራ እንዲከናወን ትልቁን ሚና የሚጫወቱት በውጭ ሀገር የሚኖሩ የቀጨኔ ዲያስፖራ ኔትወርክ KDN የተሰኘው ሕጋዊ ድርጅት ነው። የዚህ ድርጅት አመራሮች ገቢ ለማሰባሰብ በሰው ሀገር ሥራቸውን በመተው ፀሐይና ብርድ እየተፈራረቀባቸው ስፖርታዊ ውድድር የሚዘጋጅበት ቦታ በመገኘት የተለያዩ የጉልበት ሥራዎችን በመስራትና ገንዘቡን ወደ ድርጅታችን በመላክ ለወገኖቻቸው አለኝታነታቸውን አሳይተዋል። ለዚህም ቅንነታቸው ታላቅ ምስጋናችን ይድረሳቸው። መረዳዳት ቢኖር ሁሉም ቢከባበር ሰው ለሰው ቢፋቀር። በተጨማሪም ድርጅቱ እየሰራቸው ላሉት ተግባራት ስኬት በገንዘብ፣ በአይነት፣ በጊዜና በጉልበት ጥያቄ ሲቀርብ ያለምንም ማመንታት መስጠት በታደላችሁት በእናንተ በአዲስ አበባ የምትገኙ የድርጅታችን አባላትና የክብር አባላት ድጋፍ ስለሆነ ከልብ የመነጨ ምስጋናችንን እናቀርባለን። ቀጣይ በምንሰራቸው የምገባ፣ የጤና መድህን፣ የስፌት ስልጠና፣ የትምህርት ድጋፍ ሥራዎች ላይ የምትችሉትን በመስጠት የአእምሮ እርካታ እንዲያገኙ ጥሪያችንን እናስተላልፋለን። መስጠት መታደል ነው። የባለ እጅ ልጆች የአረጋውያን በጎ አድራጎት ድርጅት